አንዱ ሰው አእምሮ ይታመማል። አእምሮ የታመመው ሰውየው እኔ ስንዴ ነኝ ይላል። አንተ እኮ ስንዴ አይደለህም ሰው ነህ፣ የእንትና ልጅ ነህ፣ የእንትና ወንድም ነህ ብሎ ማስረዳት የአእምሮ ሐኪም ለሆነው ሰው የቀናት ስራ ነበረ። ከብዙ ቀናት ጥረት በኋላ አንተ ሰው ነህ ሲባል ስንዴ ነኝ ማለት ትቶ ሰው ነኝ አለ። በቃ ሰው ነኝ ካልክ ድነሃል ማለት ነው፣ ወደ ቤትህ ሂድ ተብሎ ካሰናበቱት በኋላ እየሮጠ መግቢያው በርጋ ደርሶ ይመለሳል። ሐኪሞቹ ጋር ምን ሆንክ? በር ላይ አውራ ዶሮ አየው ይላል። እና ብታይስ አንተ ሰው አይደለህም? ሰው ነኝ። ሰው መሆንን ታውቃለህ? አዎ አውቃለሁ። ታዲያ ምን አስፈራ? ዶሮ ሰው መሆንን ያውቃል ወይ? እመነው መጀመሪያ ያለህበትን ነገር። ችግር ካለ ኮሬክቲት፣ የተበላሸ ካለ አስተካክለው። አለበለዚያ እየኖርክበት እንንትና ከዛ ባዶ እንዲነግሩ አትጠብቅ። አንተ ነው የምታውቀው። ለምሳሌ አሁን ያለው ስልጠናና ውይይት የብዙ ፓርቲዎች ራስ ምታት ነው። ምን ሊወያዩ ነው? ሹም ሽር ሊያደርጉ ነው? ሊነሱ ነው? ሊፈርጡ ነው? ለምን? ሐሳብ የለማ።